በድምጻዊ ጎሳዬ ተስፋዬ ላይ ምንድነው የደረሰበት? ድምጻዊ በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራው አድርጎብኝ ነበረ። ለኤሌክትሪክ ተጠቃሚዎች በሙሉ አዲስ መረጃ ተሰምቷል። በሚቀጥሉ 3 ወራት በኤሌክትሪክ ክፍያ ላይ አዲስ የታሪፍ ማስተካከያ መደረጉ ተገለጸ። በህይወት አለች ቲና አልሞተችም እና የሰራሁት ቪዲዮ ነበር በጣም ብዙ ሺህ ታየልኝ። አጥፋ አንቺ አርቲስት አሮጊቷ የተሰረቀ ፊልም ሰርተሽ በቱልሲ መናቅሽ ኢያሱ የእስራኤልን ሕዝብ ይዞ ኢያሪኮን 7 ቀን 7 ጊዜ ዞረ። ከህይወት እንዳስከሰር አሁንም እኮ እሸቱን ተናገርክብህ ምናምን ብላችሁ እኮ መታችሁ የምትሳደቡ እኮ አላችሁ መንጋ። ሰላም ሰላም የአገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ፋሚሊ ተቀላቀሉ። ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። ወደ ዛሬ ቪዲዮቻችን እንሂድ። አይበልባችሁና ዛሬ ላይ የግል ሆስፒታል የምትታከሙ ከሆነ የግል ጤና ተቋማት የምትታከሙ ከሆነ በተለይ አልጋ ይዛችሁ የምትታከሙ ከሆነ ራሳችሁን ቄራ እንደገባ በሬ መቁጠር አለባችሁ። እውነቴን ነው የምለው። የተለያዩ ባለሙያዎች ሐኪሞች ይመጣሉ። ጥሩ ነው ከበካባያቸው። ግን እያንዳንዷ ነገር ደረሰኝ ላይ እንደምታርፍ ግን ግንዛቤ ልትወስዱ ይገባል። ለምሳሌ መድኃኒትን እንኳን ብንወስድ በሲስተም መድኃኒት እንድገዛ ለራሳቸው ፋርማሲ ያዛሉ። ምን እያደረጉ ነው ያሉት? እዛ ፋርማሲ ትሄድና ራሱ ሆስፒታሉ ሴት ያደረገውን ፕራይስ ትነግርሃለች ፋርማሲስቷ። በዛ ዋጋ ትገዛለህ። አንተ የ500 ብር መድኃኒት 5000 ብር ልትል ትችላለች። ሰው የታመመበት ሰው ቀልብ የለውም። ቢኮዝ ገንዘብ ከታመመው ሰው በላይ አይደለም ብሎ ስለሚያስብ ትክክልም ስለሆነ እንደዛ ስላሰበ ግን መገፈፍ አለበት ብዬ አላስብም። ምክንያቱም ሆስፒታሉ ወይም የጤና ተቋሙና ፋርማሲው ፍቃዳቸው የተለያየ ነው። የተለያየ ፍቃድ ነው ያላቸው። ታማሚው መድኃኒት ከሌላ ፋርማሲ ሄዶ የመግዛት መብት አለ። ይሄን መብትህን ነው የሚነፍቅ። ቀይ መስቀል ሄደ መግዛት ትችላለህ። ከነማ ሄደ መግዛት ትችላለህ። በትንሽ ዋጋ ላገኝ እኔን አቅም እንትን የሚለኝ ስለሆነ የካፒታሊስት ዓለም ነው። ሆስፒታሉ የራሱን ዋጋ ሴት አድርጓል። ይሄ እችላለሁ ብዬ እስከሄድኩ ድረስ መድኃኒቱን ግን ከዚህ ፋርማሲ ግዛ ቢለኝ አይችሉም። እነሱ ግን በሲስተም ያስገዙሃል። አልገዛም ከዛ በተል ውጣለን ሁላ ሊሉህ ይችላሉ። የመንግስት ሆስፒታል ስትሄድ፣ የመንግስት ጤና ተቋማት ስትሄድ ደግሞ ማሽኖቹ መመርመሪያ ማሽኖቹ የለንምና የሆነ ቦታ ሄደ ተመርመርና ና ይሉሃል። እነሱ እዛ ተመርመር የሚሉ ሼር አላቸው። ራሱ ሐኪሞቹ የምትመረመርበት ቦታ 30% 40% ፕራይስ ይጨምርብሃል። ቢኮዝ የነ ሐኪሞቹ እዛ ጋር ሼር ስላላቸው የነሱንም መክፈል ስላለበት አንተ ፍትሃዊ ባልሆነ ዋጋ መንግስት ከቀረጥ ነፃ ባስገባው መድኃኒት ላይ ይህን ያህል ይገፉሃል። ሕክምና የንግድ ጉዳይ ብቻ አይደለም፣ የሰብአዊ መብት ጉዳይ ውስጡ አለ። ስለታመምኩ ድሃ ስለሆንኩ መሞት የለብኝም እኔ የመዳን መብት ስላለኝ ማለት ነው። ይሄ ስነ ምግባራችሁን ስትመረቁ የገባችሁ ስነ ምግባር ነው። አሁን ላይ ሚኒስቴር መስሪያ ቤቶች ለምሳሌ ጤና ጥበቃ ሚኒስቴር እነዚህ የግል ተቋማትን አይቆጣጠራቸው፣ ፖሊስ እንዲቆጣጠርለት ይፈልጋል። ትምህርት ቤቶች፣ የግል ትምህርት ቤቶች ትምህርት ሚኒስቴር አይቆጣጠርልም። አሁን ላይ ዛሬ ላይ ምዝገባ ጀምረናል። ገና እኮ ሐምሌ ምናምን እንዲጀመር እንትን የተባለ ደብዳቤ የተጻፈ ምዝገባ እንትን አሁን ከክረምቱ ጋር የምዝገባ እያሉ እየተቀበሉ ያሉ ስም እንጥቀስ። ሃርመኒ ሂልስ ለምሳሌ ጎሮ አሁን ላይ ምዝገባ ጀምሯል። ይሄ ምን ያሳያል መሰለህ? ትምህርት ሚኒስቴር ወይም ደግሞ የትምህርት ቢሮ ይሄንን እንደማይቆጣጠር ማሳያ። ሁሉንም ፖሊስ ተቆጣጥሮ አይችልም። የትምህርት ቤቶቹ ጉዳይ ያው አብዛኞቻችን በአካባቢያችን ያሉትን ነገሮች እናውቃቸዋለን። ገና ካሁኑ ነው ምዝገባ የጀመሩት። የክረምትም ትምህርት እየሰጠን ነው ምናምን ብለው ያው የምዝገባ ገንዘብ የሚያገኙት አለና በቃ ቢዝነስ አድርገውታል። ወደ ሕክምናው ስመጣ ደግሞ እኔ ዛሬ 4 ዓመት ገደማ አካባቢ
አንድ ህክምና አድርጌ ነበር ወደ ቦሌ አካባቢ ታዋቂ ሆስፒታል ነውና ያንን ህክምና አድርጌ አላመንኩበትም። ምንድነው ያደረገው ዶክተሩ ሪዛልቱን ውጤቱን አየና የላብራቶሪውን ሪዛልት አይቶ መድኃኒት አዘዘልኝ ማለት ነው። ከዛ መድኃኒቱን ሄጄ ስጠይቅ ወደ 14000 ምናምን ብር አሉኝ። እንዴ አልኩኝ ኔቨር በጭራሽ ነው ያልገዛም አልኩና ያንን ምርመራ ቆይቼ ድጋሚ ቼክ አደረኩኝ ተመረመርኩኝ። ከዛ ምንም የለብህም አንተ ተባልኩኝ ማለት ነውና ለዶክተሩ ማሳየት ኦኬ አይ አሪፍ ነው እንደዛ ከሆነ ምናምን አለኝ። እና አብዛኞቹ ዶክተሮች በዚህ ሰዓት የህክምና ባለሙያዎች በቃ ሼር አላቸው ተመሳጥረው ነው የሚሰሩት። እስኪ እናንተ የደረሰባችሁን ነገር ኮሜንት ሴክሽን ላይ ጻፉልኝ። ዛሬ ምን ተፈጠረ መሰለክ? ከጀርመን የምናውቀው ሰው ነው ዳኒ የሚባል ልጅ ከጀርመን ገባ። አብሰላትም ያለችው ጀርመን ነው። ገብቶ ሁሌ የምንገባባት ቤት አለች የኛ ጓደኛ። እሷ በጀመራ ቮይስ ላከላት በህይወት አለች ቲና አልሞተችም እና የሰራሁት ቪዲዮ ነበር በጣም ብዙ ሺህ ታየልኝ። አጥፋ በህይወት አለች ብላ እማቃት ልጅ ጀርመን ላይ ሱቅ ያላት የምትታወቅ ሰው ደውላ ተናገረችኝ አለ። ከዛ በኋላ እስቲ ድጋሚ ደውላል ነው በፊት ለፊታችን ደወለ ማለት ገስት ላይ ያለን ደወለ። ልጅቷ ጋር ስትደውል በህይወት አለች ነው የምትለው ያቺም ሴት። ስለዚህ አሁን የኛ ሉልም አብሰላትም ሁላችንም እያደረግን ያለነው ምንድነው አገር ውስጥ ባለው መች ገባች የት ነው የተቀበረችው ለቅሶ ካለ ሬሳ ማለት የተቀበረበት ቦታ ካለ ኢቭን ኤደንን ምን አልኳት መሰለክ ዛሬ ለገለልተኝነት ፖሊስ ይዤልሽ ከፖሊስ ጋር ተቀበረች የምትዩበትን ቦታ ውሰጂንና መቃብሩን አናሳየን ለደህንነትሽ ለአንቺም ለኛም ለሰውም ለደህንነት ሲባል ከፖሊስ ጋር ነው ያልኳት። የሚገርም ይሄ ሁሉ አማራጭ የሰጠዋት። በዚህ ሰዓት እንግዲህ ሶሻል ሚዲያው ላይ በጣም አስገራሚና አስደንጋጭ የሆነ ነገር እየተሰማ ይገኛል። የዴዚ እናት ቲና አልሞተችም እየተባለ ነው። እውነት ከሆነ ደስ ይላል፣ እግዚአብሔር ይመስገን። ግን አንዳንዱ ምን እያለ ነው የካ ሚካኤል ቀብር ቦታ ሄደን ሐውልቷንም አላገኘንም እዚህም አልተቀበረችም እያሉ ይገኛሉ። አንዳንዱ ደግሞ ሰፈሯ ሄደን ጠይቀናል ለቅሶ የሚባል ነገር እዚህ ሰፈር አልነበረም ተብለናል እያሉ ነው። አንዳንዱ ደግሞ ታግታ ነውም እያሉ ይገኛሉ። ያው እንደዚህ አይነት አስተያየቶች ያው የመላምት ነው፣ ዝም ብለው ከራሳቸው እያመነጩ የሚናገሩት ነገር ነው ብዬ አስባለሁና እውነት ቲና ካልሞተች እሷ ሶሻል ሚዲያ ላይ ረጅም ዓመት ተጠቃሚ ነበረች። ልጇንም ወደ ሶሻል ሚዲያ ያመጣቻት እሷ ነችና ቢያንስ እንኳን ከአንድ ሳምንት ጊዜ በላይ ስለሷ መነጋገሪያ ሆኖ ነበር ሶሻል ሚዲያ ላይ። ስለዚህ ይሄንን ነገር ሳትሰማ ቀርታ ሊሆን አይችልም እና የሆነ ነገር ማለት መቻል ነበረባት እውነት በህይወት ኖራ ከሆነ ማለት ነው። እና እሷ እንኳን በህይወት ባትኖር ከሷ ቤተሰብ አንድ ሰው ወጥቶ መናገር አለበት ብዬ አስባለሁ። እስኪ የእናንተን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ለኤሌክትሪክ ተጠቃሚዎች በሙሉ አዲስ መረጃ ተሰምቷል። በሚቀጥሉ 3 ወራት በኤሌክትሪክ ክፍያ ላይ አዲስ የታሪፍ ማስተካከያ መደረጉ ተገለጸ። ነገር ግን የኢትዮጵያ ኤሌክትሪክ አገልግሎት እንደሚለው ይህ ለውጥ አዲስ ጭማሪ ሳይሆን ቀድሞ የተወሰነ ማስተካከያ ሂደት ነው። ይህም ማለት በመስከረም 2017 ዓ.ም የተጀመረው የታሪፍ ማሻሻያ በህዝቡ የመክፈል አቅም ምክንያት በ24 የሩብ ዓመታት ተከፋፍሎ የሚተገበር ነው። በአሁኑ ወቅት እስከ 50 ኪሎዋት የሚጠቀሙ አነስተኛ ደንበኞች በ1 ኪሎዋት 96 ሳንቲም ብቻ እንዲከፍሉ ይደረጋል። እንዲሁም እስከ 200 ኪሎዋት የሚጠቀም ማንኛውም ደንበኛ በመንግስት ድጎማ እንዲከፍሉ ይደረጋል። ደንበኞች በአንድ ወር ውስጥ በተደጋጋሚ ኃይል ሲገዙ የዋጋ ልዩነት የሚገጥማቸው የዋጋ ስርዓቱ በ30 ቀን ውስጥ የተጠቀሙትን ደምሮ ስለሚያሰላው የኪሎዋት መጠኑ ሲጨምር ታሪፍም አብሮ ስለሚጨምር ነው። ታዲያ እናንተ በዚህ አዲስ የመብራት ታሪፍ ማስተካከያና በኤሌክትሪክ አገልግሎት አሰጣጥ ላይ ምን አስተያየት አላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። የኔ አስተያየትማ አባይ ምንድነው ችግር ነው እንደ ያመነጨ ያለው እኔ ግራ ገባኝ እኮ ወገን። ምንድነው የታሰበው ነገር ማለት ህዝቡ ላይ እንደዚህ አይነት ጫና የሚፈጥሩ ሰዎች እውነት ሌላ ተልእኮ የላቸውም? እግዚአብሔርን የምሬ ነው። በጣም የኑሮ ውድነቱ እንዳለ ሆኖ መብራት ደግሞ በየጊዜው ጨመረ የሚባል ነገር ምን ማለት ነው እንዴ? አሁን እኮ መብራት ኖረ አልኖረ ላንገረም ነው ማለት እኮ ነው። እግዚአብሔርን እንደዚህ አይነት ጭማሪ ከተደረገ ባንጠቀምስ
ይሄ ወይ ሶላር እንደምንም ጨከን ብለን ገዝተን በሱ መጠቀም ነው። የዛኔ ወዶ ሳይሆን በግዱ ይቀንሳል። ወንድ ልጅ በልቶ ቦርጭ ሲያወጣ ተስማማው የሀብት ምልክት ነው ይባላል። ሴት ልጅ ሞትን አይታ ወልዳ ሰውነቷ ሲቀየር ራሷን ጣለች፣ ተዝረከረከች ይባላል። እንደዚህ የምትሉ ሰዎች ግን ጤነኛ ናችሁ? በእርግዝና ወቅት ለልጇ አጥንት ለመፍጠር ሲባል ከሷ ካልሽየም ተቦርብሮ ነው የሚሰጠው። ደሟ፣ ቫይታሚኗ፣ ብረቷ በሙሉ ተሟጦ አልቋል። በምጥ ጊዜ በአንዴ 20 አጥንት የመሰበር ያክል ህመም ታስተናግዳለች። ከወሊድ በኋላ የተጎዳው አካሏን ለማገገም ሲል ሰውነቷ በጣም ከፍተኛና አሰቃቂ የመኪና አደጋ የደረሰበት ሰው በህይወት ተርፎ ራሱን ለማዳንና ለማገገም የሚሰቃየውን ስቃይና ትግል ትታገላለች፣ ትሰቃያለች። በላይ ደግሞ ልጇን ለማጥባት ስትል እንቅልፏን አታ ድብርት ውስጥ ሆና ሰውነቷ ከፍተኛ ጭንቀት ውስጥ ስለሚገባ ሆዷ አካባቢ ስብ ያከማቻል፣ ውሃ ይይዛል። እባካችሁ እናቶችን እንደዚህ እያላችሁ ማሳቀቃችሁን አቁሙ። የኔ ጀግና እናቶች በምንም አይነት ሁኔታ እንዳትከፉ። ቀላልና ሳይንሳዊ በሆነ መንገድ ሰውነታችሁን ማስተካከልና መለወጥ ትችላላችሁ። ይህን እንድታደርጉ እኔ ከጎናችሁ ነኝ። ተስፋ እንዳትቆርጡብኝ፣ ሁሉም ነገር ይስተካከላል። በርቱልኝ። ጀግና የሆናችሁ እናቶች በጣም ጀግና ነኝ እያላችሁ ኮሜንት ላይ ጻፉ። ወዳችኋለሁ። ንቁና ጥንቁቅ ወታደር በጀርባችን ዥዋ ብለን መተኛት ይሻላል ወይስ እንደሚያመሰኩና እንደሚያመነዥጉ እንስሳት በሆዳችንና በደረታችን ተንበልብለን መተኛት ይሻላል? ልዩነቱ አስገራሚ ነው። ለእናንተም ለሌሎችም ስለሚጠቅም ሴቭ፣ ሼር እና ፎሎ ያረጋችሁ። በጀርባችን ስንተኛ የሰውነት ክብደታችን አልጋው ላይ በተመጣጠነ መልኩ ስለሚዘረጋ ጭንቅላታችን፣ አንገታችንና የጀርባ አጥንታችን ከጫና የጸዳ ተፈጥሮ አቀማመጣቸውን ይይዛሉ። ይሄ መገጣጠሚያዎቻችን ላይና አጥንቶቻችን ላይ ህመም እንዳይሰማን በተዝናና መልኩ እንድንተኛ የሰውነት አቋቋም ቅርጻችንም እንዳይበላሽ ያረጋል። ራሱ ላይ በፊታችን ስለማንተኛ የፊታችን ቆዳ አላግባብ እንዳይጎተት፣ እንዳይጨማደድ፣ እንዳይሳሳብ፣ እንዳይቆጣ ያረጋል። ሳምባችንና ሳምባችንን የሚያንቀሳቅሰው ቁርበት ላይ ምንም አይነት ጫና ስለማይኖር ጥልቅ ትንፋሾችን ለመውሰድ ተመራጭ ነው። ጭንቅላትና የሰውነት የላይኛው ክፍል በመጠኑ ከፍ ብለው በጀርባ መተኛ የጨጓራ አሲድ ወደ ምግብ ትቦ እንዳይመለስና ደረታችን አካባቢ እንዳያቃጥለን ያረጋል። በተጨማሪም በእንቅልፍ ጊዜ በዙሪያችን ድንገተኛ ነገሮች ቢፈጠሩ በፍጥነት ከተኛንበት ለመነሳትና ምላሽ ለመስጠት ምቹ የሆነ የዝግጁነት አተኛኝ ነው። ምንም እንኳን እነዚህ ጥቅሞች ቢኖሩትም በጀርባችን በምንተኛበት ጊዜ የመሬት ስበት ምላሳችንን ወደ ኋላ ስለሚጎትተው ይህም የአየር ቧንቧዎቻችንን የላይኛውን ክፍል ስለሚዘጋ የማንኮራፋት በእንቅልፍ ጊዜ ትንፋሽ የማጠርና የመቆራረጥ ችግር ያለባቸው ሰዎች በጀርባቸው እንዲተኙ አይመከርም። በተጨማሪም የጽንሱ ክብደት ዋና ዋና የሆኑ የደም ቧንቧዎች ላይ ጫና ሊያሳድር ስለሚችል ለመውለድ የደረሱ እርጉዝ ሴቶች በጀርባቸው መተኛት እንዲያዘወትሩ አይመከርም። በተቃራኒው በሆዳችን ወይም በደረታችን ስንተኛ ትራሱ እንዳያፍነንና ለመተንፈስ አንገታችንን ወደ ጎን ስለምናዞር አንገታችን አካባቢ የሚገኙ መገጣጠሚያዎችና ጡንቻዎች ላይ ከፍተኛ የሆነ ጫና ያሳድራል። የሰውነታችን መካከለኛ ክፍልም ወደ ፍራሽ ውስጥ ስለሚሰምጥ የጀርባ አጥንታችን አላግባብ እንዲታጠፍና ለወገብና ለጀርባ ህመም እንድንጋለጥ ያደርጋል። በተጨማሪም የፊታችንን የተወሰነ ክፍል ትራሱ ላይ ደፍጥጠነው ስለምናድር ለፊት ቆዳ መሳሳብና መጨማደድ ያጋለጣል። ሆዳችን ላይ መተኛት ሳምባችንን የሚያንቀሳቅሰውን ቁርበት እንቅስቃሴ በመገደብ ጥልቅ ትንፋሾችን እንዳንወስድ የምግብ መፍጫ አካላቶቻችን እንዲደፈጠጡ በማድረግ ምግብ በአግባቡ እንዳይፈጭ እንዲሁም እጆቻችንንና ሌሎች አካላቶቻችንን ደፍጥጠን እንድንተኛባቸው በማድረግ የነርቭ ገመዶች መቆንጠጥና መደንዘዝ እንዲሁም ጊዜያዊ የሆነ የደም ዝውውር መቋረጥ ሊፈጠር ይችላል። በተለይም ጨቅላ ህፃናትን በሆዳቸው ማስተኛት የአየር ፍሰትን በመገደብና ያስወጡትን አየር መልሰው እንዲተነፍሱት በማድረግ ለትልቅ አደጋ ያጋለጣቸዋል። ስለዚህ ከ1 ዓመት በታች የሆኑ ጨቅላ ህፃናትን ምንጊዜም ቢሆን በጀርባቸው ማስተኛት አስፈላጊ ነው። ከወደዳችሁትና ከጠቀማችሁ ሴቭ፣ ሼር እና ፎሎ ያረጋችሁ አመሰግናለሁ። ይመቻችሁ። እኛም እናመሰግናለን። በጣም ደስ በሚልና በሚስብ መልኩ ነው ያቀረበው። እኔ በጣም ገብቶኛል። ምን ችግር አለብኝ መሰላችሁ? እኔ ከሆነ ጊዜ በኋላ ያመጣሁት ልምድ ነው። በደረቴ በጣም እተኛለሁና ችግር አለው ተው እየተባልኩላ አልሰማም። በቃ አንዳንዴ እንዲህ በጀርባዬ ሆኜ በቃ ልተኛም አልችልም፣ እንቅልፍም አይመጣልኝም።
በድምፃዊ ጎሳዬ ተስፋዬ ላይ ምንድነው የደረሰበት? ድምፃዊ ጎሳዬ ተስፋዬ በደረሰበት ድንገተኛ የጤና መታወክ ምክንያት በዊልቸር ወደ ሀገሩ መመለሱ ተነግረዋል። በሀገር እንግሊዝ የነበረውን የሙዚቃ ኮንሰርት አጠናቆ ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በደረሰበት ድንገተኛ የጤና እክል ምክንያት በዊልቸር ለመግባት ስለመገደዱ ነው የተገለጸው። ጎሳዬ በራሱ የፌስቡክ ገጽ ላይ ታምሜ ገባው ስለ ሁሉ ነገር ግን እግዚአብሔር ይመስገን በማለት ከአየር መንገዱ ባልደረባ ጋር የተነሳውን ፎቶንም አጋርተዋል። ለተወደደው አርቲስታችን ፈጣሪ ሙሉ ጤንነትና ምህረቱ እንዲልክለት እንመኛለን። ጎሳዬ ተስፋዬ እንግዲህ ባልታሰበ ሁኔታ እንደዚህ ሆኗል። ፈጣሪ ጨርሶ እንዲምርህ መልካም ምኞቴ ነው። አገሬ ሰው ስለሆንሽ ስለማቅሽ ምናምን ከዚህ በፊት ቪዲዮ ሰርቼብሽ በአንድ ቀን 2 ሚሊዮን ሲታይ አጥፍቼልሻለሁ። አንቺ አርቲስት አሮጊቷ የተሰረቀ ፊልም ሰርተሽ በቱልሲ መናቅሽ ስላንቺ ለወራ ነው እና ያ የታመምሽ ጊዜ ስለተሰበሰበው 2 ሚሊዮን ብር ለምን ሼኩ ጽፎ የሰጡሽ 2 ሚሊዮን ብር አየር ላይ እንግዲህ ከባል ላይ ማለት ቼኩን ተቀብለሽ ወደዛ ሄዳልሽው ማለት መተሽ በመሃል ምን ጉር ነሽ? ምንድነሽ? የት ነሽ ደግሞ አንቺ? እቺ ይጻልሽ ትላንትና በትበት ብላ ቃልባባንም በደንብ ነው ማለት በትበት ብላ የኑሮ ዱብ ዱብ የምታስተካክል ልጅ መተሽ ምንድነው እንዲህ መቅጠል? ያገር ሰው ምን ሆነሽ ነው? እንዲህ ትልቅ ሰው እኮ ነሽ። ለልጆችሽ ለምናምን ብለን በአርቲስት ነፃነት ሞት ስታላግጪ ዝም ማለት ምን ነው? አስጡኛልሽ? አድቢ እንጂ ትልቅ ሰው ነሽ። ኪሎ ሜትር 6ኛውን ከርቭ ልዞሪ ነው። 60 ዓመት ሊሞላሽ ነው። ምን አርጉ ነው የምትይኝ እንዴ? ጩጮቹ በትበት ብለው ኑሯቸውን ያቃኑበት፣ ልጆቻቸውን ያሳድጉበት። ቆሾ ቆምቦሬ ብዬሻለሁ። ለዛሬ አድቢ። ሰሞኑን እንግዲህ የገነት ንጋቱ ጉዳይ እዚህ ሶሻል ሚዲያ ላይ በጣም አነጋጋሪ ሆኗል። ቃልባባን የማታውቋት ካላችሁ እንግዲህ ቲክቶክ ላይ ፌመስ ነች፣ ትታወቃለች። ምንድነው የጸባቸው መንስኤ? ቃልባባ ከአንድ የቅርጫ አከፋፋይ ድርጅት ጋር አምባሳደር ሆና ተፈራርማለች፣ አብረው ሊሰሩ ማለት ነው። ገነት ንጋቱ ምን ታደርጋለች? ቅርጫ እንደሚያዝ ሰው ሆና ቃልባባ ጋር ደውላ ስልክ ቁጥራቸውን ትቀበላለች። ከዛ ትደውልና ለማናጀሩ ምን ትላለች? እኔ ልስራላችሁ ፕሮሞሽኑን ትላለች። እና ይሄ ብልግና ነው። በጣም አሳፋሪ አስነዋሪ ጉዳይ ነው ያደረግሽው። እውነት ካንቺ አይጠበቅም። እና በዛ የተነሳ ከቃልባባ ጋር ትጣላለች ማለት ነው። ከዚህ በፊት የዛሬ 2 ዓመት ገደማ አካባቢ ቃልባባን ኢንተርቪው አድርጋት ነበረ ገነት ንጋቱ እና እዛ ቪዲዮ ላይ መተላለፍ የሌለበት ነገር ስለነበረ ቆርጠሽ አውጪልኝ ብላት ነበር እና ያንንም ቆርጣ አውጥታ ነበር። አሁን እንደ አዲስ ነው ያንን ቪዲዮ ለቀቀችብኝ ብላ ድጋሚ ተናግራለች ማለት ነው። እኔ ግን ቪዲዮን ሙሉን አይቼዋለሁ። ያን ኢንተርቪው ሳየው ግን የቃልባባ ጥንካሬነት፣ ጀግና ሴት እንደሆነች፣ ለልጇ ብዙ መስዋዕትነት እንደከፈለች ነው ያየሁትና ያው የሁለቱ ጉዳይ እንዳለ ሆኖ ግን ያ ቪዲዮ በጣም አንደኛ ነሽ። በዛ ቪዲዮ ላይ ያየሁት ኢንተርቪው ቃልባባ ተመችተሽኛል። ግን ገነት ንጋቱ አድቢ መቼም አሁን በእኔ በጓደኛዬ በቃልባባና በአርቲስቷ መሀል የተፈጠረውን ነገር ሁላችሁም ሰምታችኋል። መጀመሪያ ይሄ የስራው ጉዳይ ሲፈጠር እኔ በቃ የገንዘብ ነገር እኮ እንደው ሰው ያነካካል እንደው ብዬ ነው ያለፍኩት። ሴንሲቲቭ አልነበረም። ከዛም በኋላ ቃል ባለፈው ቪዲዮ ላይ እንዳለችው እኔ ፍርድ ቤት ምናምን ኬስ ስለነበረ ለሷ ባይዘው ያን ያህል የፍርድ ቤቱ ጉዳይ ላይ ተጽዕኖ የሚያመጣ ነገር ሆኖ አይደለም እሷ ላይ ቀርባ ያወራችሁ። ግን ለማንኛውም ባባ በቃ ሜንሽን አይደረግ፣ የትኛውም ሚዲያ ላይ ሜንሽን አይደረግ ብለን አውርተን ደውላላት ልጄን ሊያስነጥቀኝ የሚችል ነገር ስለሆነ እሱን ቪዲዮ ብናጠፋው ችግር የለውም ልጅ ያጠፋልሻለሁ ምናምን ብላ አጠፋችላት። እዛ ቪዲዮ ላይ ምንም አይደለም። የዛሬ 6 ዓመት 5 ዓመት ባባ ገና የወራት ልጅ እያለ ለሊት ስራ ጥየው ሄዳለሁ ለሞግዚት ዛት ሴት አለቀ ነው። ሌላ ታሪክ ኖሮት አይደለም። ግን ያ የሆነው ያኔ ነው። አሁን ቃል በጣም ስቴብል ጃብ የራሷ የሂውማኒር ቢዝነስ ያላት ሌላውን ትልቅ ቢዝነስ ለመክፈት እየተነሳች ያለች ልጅ ናት። ይሄ የድሮ ያለፈ ልጇን ግን አፈር በልታ መሬት ልሳ ለሊት 9 ሰዓት ወጥታ ማሳደጓ የሚያሳይ እንጂ ጥሩ እናት መሆኗን ለልጇ ምንም መስዋዕትነት እንደምትከፍል የሚያሳይ ቪዲዮ ነው። በእርግጥ ግን አጥፍተው ነበር። ግን ለሷ እኛ ያላት ምንድነው ልጄን ሊያሳጣኝ የሚችል ስለሆነ አጥፊው ነው። ኢማጂን
እናት ሆናችሁ ልጅ ኖሯችሁ ለዛውም አሁን በጣም ህፃን ልጅ የሁለት ምናምን ዓመት ልጅ ኖሯችሁ ይሄን ያህል ሊጎዳት ይችላል ብላችሁ የምታስቡትን ቪዲዮ ለዚህ ጠብላችሁ እኔ አሁን ለምሳሌ ሰው መጥቶ ለምን አይገለኝም በልጁ ልጎዳው ግን አልነሳም። ከዚህ በላይ ጠላትነት የለም። በልጅ ለመጉዳት መምጣት ከአንድ እናት አይጠበቅም እና እንድታቂው እኔ ራሱ በጣም ነው ያዘንኩብሽ እና በኤኒ ሚንስ ቃል ብቻዋን እናት ማንም ምናምን ብለሽ አስበሽ ከሆነ ከቃል ጀርባ በጣም ብዙ ሰዎች ነው ያለነው። በጣም ብዙ ነን ከኋላ ሁሌም ከጎኗ ከሰፖርት የምናረጋትና እንደ አንድ እናት ይሄ አይደረግም። በጣም ነው ያዘንብሽ እና አሁንም ሌላ ጥፋት ላይ ለዛኛው ይቅርታ ተባብላችሁ የሚዘጋ ጉዳይ ነው አሁን እዚህ እያደረሽ ያለሽውና ላይክ አሁንም ደግሞ ሌላ ማይሆን ነገር እንዳታደርጊ። ለምንድን ነው ባንክ የምታስቀምጡት ብር ዘይት እየገዛችሁ ቤት ለምን አታስቀምጡ? በአመት እኮ 20 ብር ይጨምራል ዘይት። ይቆጥቡ ይሸለሙ እያለ ማስታወቂያ የሚሰራው ኢትዮጵያ ንግድ ባንክ አይደል? ኢትዮጵያ ውስጥ ኢኮኖሚ ስለሌለ ነው? ንግድ ባንክ ውስጥ ኢኮኖሚክ ባለሙያ ስለሌለ ነው? ይቆጥቡ፣ ጠቀም ያለ ወለድ ያግኙ ለምን አላለም? ዘይ ነው የወለድ ስሌታቸው የዋጋ ንረቱን ግሽበቱን ከግምት የከተተ እንዳልሆነ ያውቃል። 7% ወይ 7.5% ወይ 8% ወለድ 100 ብር ብታስቀምጡ በአመቱ መጨረሻ 107 ብር 108 ብር ይሆናል። ዘይት ገዝታችሁ ብታስቀምጡ በአመት ከ20 ብር ከ30 ብር በላይ ጨምር። ለምንድን ነው ባንክ የምታስቀምጡት ብር ዘይት እየገዛችሁ ቤት ለምን አታስቀምጡ? በአመት እኮ 20 ብር ይጨምራል ዘይት። አጃክስ እየገዛችሁ ብታስቀምጡ ከ7 ብር በላይ ይጨምራል። ስለዚህ ባንኮቹ ያውቃሉ። ይቆጥቡ፣ ጠቀም ያለ ወለድ ያገኙ አይሉም ሊሉምም አይችሉም። ስለዚህ ይቆጥቡ ይሸለሙ ይላሉ። ሽልማቱ ደግሞ ያስታውቃል። አይታችሁታል? ስልክ፣ ቴሌቪዥን፣ ባጃጅ ማንን ለማማለል ነው? እነኚህ እንዲዎች ምስኪኖቹ እንጂ አሁን እውነት የወርቁ አይተነው ልጅ ወይ የበላይነህ ክንዴ ልጅን በላይነህ ክንዴ የቴሌቪዥን ማስታወቂያ አይቶ ይቆጥቡ ይሸለሙ 18ኛው መርሃ ግብር ምናምን ሲል ንግድ ባንክ በይ ወጋገን ያለውን 100 ሚሊዮን አውጪና ንግድ ባንክ አስገቢው ይሄ ቴሌቪዥን እንዳያመልጠን ይላል። ይሄ ቴሌቪዥን እነማንን ነው የሚያማልለው? ድሆችን ነው። አስተማሪዎችን፣ ዶክተሮችን፣ ነርሶችን፣ ኢንጂነሮችን ተቀጥረው የሚሰሩትን ሊስትሮችን። ይሄ ነገር በጣም ነው ያስገረመኝ። የሚገርማችሁ የሆነ ጊዜ ሳምሶን መሰለኝ ስሙ፣ ይሄ ፕሮሞሽን እንደነ ሰራዊት የሚሰራው ማለት ነው፣ የፍሪጅ ማስታወቂያ ሲሰራ ፍሪጅ ከሌላችሁ ምን ሀብት አለኝ ትላላችሁ ምናምን ብሎ ነበር እና የዛን ጊዜ በጣም ሙድ መያዣ ሆኖ ነበረ። የዛን ጊዜ ብቻ ሳይሆን እስከ ቅርብ ጊዜ በጣም እየተወቀሰበት ነበረ። ግን አሁን ላይ ግን ጊዜው እሱ ያለው ነገር ነው ትክክል። ንብረት ላይ ገንዘባችሁ ንብረት ላይ ስታውሉት ነው ተጠቃሚ የምትሆኑት። ባንክ የሚያስቀምጥ ሰው ገንዘቡን በጣም ሞኝ፣ ብቻ ሌላ ነገር አይደለም፣ ሞኝ ነው እውነት። በዚህ ሰዓት ገንዘባችሁ ንብረት ላይና ሌላ ነገር ላይ ነው መዋል ያለባችሁ። ባንክ ማስቀመጥ የለባችሁ። በኢትዮጵያ አዲስ ሊጣል የታሰበው የተሽከርካሪ ባለቤትነት ታክስ ላይ ትችቶችና ስጋቶች በስፋት እየተሰነዘሩ ነው። መንግስት ሊጨምር ነው። እንደ አውሮፓውያን አቆጣጠር ከ2027-28 በጀት ዓመት ጀምሮ ተግባራዊ የሚሆን አዲስ የተሽከርካሪ ባለቤትነት ታክስ ለመጣልና ከታክሱ የሚሰበሰበውን ገቢ በፌዴራልና በክልሎች መካከል ለመጋራት የሚያስችል የህግ ማዕቀፍ እየተዘጋጀ መሆኑ ታውቋል። ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት፣ ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ሚዲያ ላይ ምናምን ትልቅ ስም ነው ያለው፣ በቃ የተከበረ ስም ነው ያለው ምናምን። ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ የቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘን ቁጥር በጣም አቢዩዝ ያደርገኛል ምናምን። እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት
ሴት ልጆችን እንደዚህ አቢዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረኩት የቪዲዮ። ምንድነው የጸብ መነሻ ነበረ ወይስ? የጸብ መነሻ ነበራችሁ ሲሆን ምንም አይነት የጸብ መነሻ አልነበረንም፣ ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ የጸብ ቫይብ ምናምን የለውም። ግን ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማወቅ ይህን ነገር ማቆም አለብህ እና አንተ በቃ እንደ ስምህ አይደለህም ህሊናህን የሸጥክ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለኝ ነበር ምናምን፣ ግን በተቃራኒ ነው ምናምን ነገር እና ስለ ሌሎች ሴቶች አይመለከትሽም፣ ግን አንቺ መኖር ከፈለግሽ እቺን ትንሽ የህፃን ልጅ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን አይነት ነገር እና በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራ ሁላ አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት እና ያንን ነገር ምናምን አንስቼበት ነበረ። የዛኔም ሳገኝክ ምንም ነገር ማድረግ እንደማልፈልግ እየነገርኩ እንደዛ ስትታገለኝ ነበረ እና ሸንቴን ወጥሮኛል ምናምን ነገር እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እና በጣም ትልቅ ስም ያለው ሰው ነው እና ምን ያህል ሴቶችን እንደዚህ አቢዩዝ አድርገሃቸዋል፣ ምን ያህል ሴቶች አምነውክ በእንደዚህ አይነት መንገድ አልፈዋል ምናምን እና አሁን ራሱ ይህን ፖስት ያደረግኩትኝ እኔ ማለት ሚዲያ ላይ ያውቃሉ፣ ቲክቶክ ላይ ብዙ ሰዎች ያውቃሉ የመጣሁበት መንገድ። ቲቪ ላይ ምናምን ሆስት አደርግ ነበረ፣ መቄዶንያ ሰራ ነበር ምናምን እና በሰራቸው አጋጣሚዎች በሙሉ አቢዩዝ ስደረግ ነው የኖርኩት ህይወቴ ሙሉ እና የሆነ ስራ ጀምራለሁኝ እዛ የስራ መንገዴ ላይ በቃ እንደዚህ አይነት ነገር ያጋጥመኛል ምናምን ከዛ አልፈዋለሁ ምናምን እና በቃ ይሄ ሴት መሆኔ እስከሚያስጠላኝ ድረስ ምናምን ለምን እና በቃ የሆነ ይሄ ሰሞን እንደውም በቃ ሳለቅስ ነበረ እና በቃ በእንደዚህ አይነት መንገድ ደግሞ ትፈራለህ። አንዳንዴ ሴቶች እንደዚህ ተደረጉ እንደዚህ ሆኑ ምናምን ሲባል ሚዲያ ላይ ትሰማለህ፣ ወጥተህም እንዳትጋፈጠውም ትፈራለህ ምናምን። ልጅም አለችኝ በቃ እንደ ሴት በጣም የፈራሁበት ሳምንት ነበረ። በገዛ አያቴ ተደፍሬን የወጣሁት በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ። ዩኒቨርሲቲ ተመርቅ ያለው በኢንጂነሪንግ ምናምን ስለ በቃ ይሄ ወንድ በሚባል ነገር እርሊ ነው በገዛ አያትሽ ማለት ነው። በገዛ አያትሽ ሲሆን እንደዛ እንትን ብሎብኛል። በልጅነት ነው የወጣሁት። ብቻ ምን ማለት ወደ ብዙ ነገር ነው ያሳለፍኩት። ሰይፉ በወንድ ብዙ ተፈትኛለሁ። ስለ ነው የሚያበቃው 29 ዓመት እስኪሞላኝ በወንድ ብዙ ነው የተፈተንኩት። ብዙ ያባ የሳሚ እናት እንግዲህ ድረሱልኝ ብላ የፖስተችው መጀመሪያ ቲክቶክ ፔጇ ላይ ነበረ እና ያንን በማየት ብዙ ሰዎች መነጋገሪያ አድርገውት ነበረ እና በአንድ ታዋቂና ዝነኛ የሆነ አርቲስት ለመድፈር ሙከራ ተደረገብኝ፣ አቢስ ተደረግኩ ምናምን ብላ ነበር እና ብዙ ሴቶች እዛ ቪዲዮ ኮሜንት ስር የሰጡት ሁለት አርቲስቶች አሉ እና ያው ስም መጥቀስ አስፈላጊ አይደለም፣ እኔ ላይም ጣጣ ሊያመጣ ስለሚችል ማለት ነው። አንደኛው ጆሮ ላይ ምልክት አለበት፣ አንደኛው ደግሞ በቅርቡ ተፋቷል እና የነዛ ሰዎች ስም እንትኑ ላይ ኮሜንቱ ላይ በቃ እንዳለ ተጥለቅልቋል። አብዛኛው ደግሞ ሴቶች ናቸው። እኔንም እንደዚህ አድርጉኛል ምናምን። ግን እኔ ጥያቄ አለኝ። እቺ ልጅ መረጃ አላት። አንድ ነገር እንኳን ቢሆን ብላ ያስቀመጠችው ለሰው
የሆነ ነገር እንኳን ከሆንኩኝ ፖስትቹ ብላ የሰጠቻት ለምታምናት ለቤተሰብ ወይ ለጓደኛዋ ሰጣታለች። የሆነ ነገር ከሆንኩኝ ፖስትቹ ብላ እና ያ ነገር እንደዛ ከሚሆን ለህግ አካላት ተሰጥቶ ለምን እንዲያዝ እንዲታሰር አላደረገችም? እኔ እንደዛ ነው መሆን ያለበት ብዬ ማስበውና በዛ ቪዲዮዋ ላይ እንግዲህ ግማሽ ሰዎች ሲተቿት ነበር። አንቺ ማነሽ? ባያትሽ ተደፈርሽ፣ አሁን እንደዚህ ተደረኩት ያለሽ፣ ከዚህ በፊት እንዲህ ተደረኩት ያለሽ ምናምን እያሉ ቪዲዮም የሰሩ ሰዎች አሉና እነዛ ሰዎች ልክ አይመስሉኝም። ለምን እኔ እንኳን ማቀው ወንድ አለ እኛ አካባቢ እብድ ግንኙነት አድርጎ ያስወለደ አቃለው። እዚህ ሶሻል ሚዲያው ላይም የሰማናቸው ብዙ ነገሮች አሉ ከእንስሳዎች ጋር ግንኙነት ሲፈጽሙ ምናምን እና እንደዚህ አይነት ወንዶች ባሉበት ልትደፈርበት የማትችልበት ምንም ምክንያት የለምና አስተሳሰባችሁ በጣም ነው የሚገርመኝ። እስኪ ለማንኛውም በዚች ልጅ ጉዳይ ላይ እስኪ ምን አይነት ሐሳብ አስተያየት አላችሁ እናንተ? ኢያሱ የእስራኤልን ሕዝብ ይዞ ኢያሪኮን 7 ቀን 7 ጊዜ ዞረ። ረባባዞለ እስካቤል ከተማ ሰጥቷቸዋልና ይሄ ህፃን ልጅ በዚህ ለጋ ዕድሜው ፊዚክስ፣ ኬሚስትሪ፣ ሳይንስ ወዘተ እየተመራመረ ማለት ነው ነገሮቹን በጊዜያቸው ውብ አድርጎ እየሰራ እንዳይሄድ በሚሄድበት መንገድ እየገራ የሚመራው ወይም ወላጅ አባት የለውም። ቢኖርም እንኳ ይሄ ወላጅ አባት ለወላጅነት የሚመጥን አይደለም። ለዛ ነው እንደዚህ ጉሮሮ እስኪሰነጠቅ ድረስ ማለት ነው ያው የህፃናት ጉልበት ብዝበዛ እየደረሰበት ያለው። ኤኒዌይስ ፈጣሪ እስራኤላውያንን ባህር ከፍሎ አሻገራቸው። አንደኛ የማይመስል ነገር ቢሆንም እንኳ እና እኔ ምን አገባኝ? እኔ እስራኤላዊ አይደለሁም፣ ኢትዮጵያዊ ነኝ። እኔ ማቀው እና አፄ ቴዎድሮስ አባቶቻችን እና አፄ ዮሐንስ ሀገር ለማቆየት የከፈሏቸው ተጋድሎች እና የከፈሏቸው መስዋዕቶችን ነው ማቀው። ስለዚህ ትግልና ስለዚህ መስዋዕት በዚህ ድምጽ እየጮክ ብትነግረኝ አሜን ማለት ብቻ ሳይሆን እሸልምሃለሁ። ሐሳቡ እኮ እስራኤላውያንን ያሻገረ አምላክ አንተን አይጥልህም ይመስለኛል። ካልተሳሳትኩ እናንተ አርሙኝና እውነት ነው። ይሄ ህፃን ልጅ በዚህ እድሜው እንደዚህ መደረግ አለበት ብዬ ነው ያላስብም። እስኪ እናንተ ማድረግ አለበት ወይስ የለበትም ብላችሁ ታስባላችሁ? በጣም የሚገርም ዜና ልንገርህ። $35,000 እያወጣች ኒውዮርክ ላይ የምትንፈላሰስ ኢትዮጵያዊ ያለች። አባቷ የት ነው የሚሰራው? ገቢዎች ነው የሚሰራው ብሎ እዛ ሀበሻ መጥቶ ይቀደድልሃል። እሺ ብዬ እኔ ደግሞ ዜናውን ቼክ ሳደርግልህ አባትየው ገቢዎች የሚሰራ የነበረው ድሮ 2005 ምናምን ማለት ነው። እና ስለ ሙስናም ስናወራ በአቅማችን ነው በመጠናችን ነው። ትንሽ ብር ተበላ ምናምን ትላለህ። አገሪቷ ግን ማታስገባውን ገቢዎች ሰራተኛ ወስዶ ዘርፎ ኒውዮርክ አኖረ ትላለህ እንዴ? ከጂዲፒያችን የበለጠ በሙስና ተበላት ከተባለ እኮ እናንተ እንዴ ተጠራጠሩ እንጂ እንዴ ከየት ይመጣል? መንግስት ከየት ሰብስቦ ነው ይሄን ብር የሚበላው? የሀገር ውስጥ ገቢዎች ራሱ እኮ እሷ የምታጠፋውን ብር እኮ አይሰበስብም። እና ከጣራ በላይ አትሉ ነው ዛበሻዎች። አይደለም አንድ ገቢ ውስጥ መሰራተኛ ኢትዮጵያ ራሱ በቀን $1 ሚሊዮን እያወጣች ሰው ውጭ ሀገር ማኖር አትችልም። አቅም የላትም። የለም ከየት ይመጣል? ከጣራ በላይ ማህሜት ጥሩ አይደለም። ይሄ ነገር እንግዲህ በዚህ 2 ቀን ውስጥ እኛ ሀገር ላይ መነጋገሪያ ሆኗል። እቺ እህታችን ከላይ ያለችዋ ኒውዮርክ ጎዳና ላይ አንድ ፈረንጅ ኢንተርቪው ያደርጋታል። ስላላት ነገር ምናምን ከየት እንደመጣች ጠይቃታል። በወር ስንት ታወጫለች ሲላት $35,000 አለችው። ከየት መጣ ሲላት ግን ያንን መመለስ አልቻለችም። እና ያንን ቪዲዮ ያዩ ሰዎች የባለስልጣን ልጅ ነች፣ እዚህ ገቢዎች የሚሰራ ሰውዬ ነበረ ምናምን የሚል ነገር ተሰማ። አሰባችሁታል? $35,000 በወር የምታጠፋ ከሆነች ልጅ ምን ያህል ጊዜ አጠፋች የሚለውን ነገር ማሰብ መቻል አለብን። ያ ሰውዬ ያንን ሁሉ ገንዘብ ሲዘርፍ እንዴት ነው መንግስትና እሱ እኩል ገቢ እየተካፈሉ ነው? እና አንዳንድ ጊዜ የምንሰማቸውን ነገሮች ሁላ ማመን የለብንም። በራሳችን ማገናዘብ መቻል አለብን። የእሸቱ ነገር ተዘርፎም ገንዘብ ዘርፋችሁም በልታችሁም ሆዳችሁ እንደማይሞላ ያየሁበት አጋጣሚ ፈጥሮልኛል። ከቤተ ክርስቲያን ላይ ሰርቆም ተድላን ላይቀምስ የሚችል ብዙ ሰው አለ። ያንን ያሳየኝ ሆዳቸው አምላካቸው ክብራቸው በነውራቸው የሚለው ነገር እንደሚፈጸም ሰው ላይ አየሁበት። ሰው ለካ ገንዘብን በቃኝ አይልም፣ ጠገብኩ ለካ አይልም። እና ቤተ ክርስቲያንን ዘረፈ ምን አለ በዚህም አለ በዛ ያልገባበት ቢዝነስ የለም። መጨረሻ ላይ ተቸገርኩኝ ብሎ መጣ። ስንት ችግርተኛ ያለባት ቤተ ክርስቲያን ላይ ስንት ምን ቀረቀ? አንተ ምን ያልሰራው ነገር አለ? አንተ ያልሰራው ኮሚሽን ስራ አለ አይደለ? ስለ ሮጥክ አይደለም ሀብታም የምትሆነው።
ስላጭበረበርክ አይደለም ሀብታም የምትሆነው። የተቀደሰ ስራ መርጠ ደግሞ በቃኝን ልመር በቃኝ ማለትን ተማርኩኝ አይደለም ያለው ሐዋርያ ቅዱስ ጳውሎስ ብርሃነ ዓለም። የአረብ ሀገር ኮሚሽን አይቀር የመኪና ኮሚሽን አይቀር ማጭበርበሩ ላይ አንተ ነው ያለው። ቤተክርስቲያንን ማስደፈር ላይ አንተ ነው ያለው። አንተ አይደለም ኮሚሽን ስራ ያስጀመርከው። ለነባሮክ መንገር ከፋችሁ ማን ነው? አንተ አይደለም። የነባሮክና የነፈለገ የጡት አባታቸው አንተ አይደለም። እሸቱ እየተዋወቅን ያሳዘንከን ያስለቀስከን አንተ አይደለም። ከሰርኩኝ አልክ። ከህይወት እንዳትከስር ንስሐ ግባ። የገንዘብ ኪሳራ ችግር የለውም። ከህይወት እንዳትከስር። አሁንም እኮ እሸቱን ተናገርክብ ምናምን ብላችሁ እኮ መታችሁ የምትሳደቡ እኮ አላችሁ። መንጋዎች ግሪሳዎች 5 ሳንቲም እና 10 ሳንቲም ሲጣልላችሁ እሷን እየቃረማችሁ ቃራሚ ስንት አለ መሰላችሁ? የምትቃርሙ ቃራሚዎች፣ ቃርሚያ ለቃሚዎች እና የራስ ጉዳይ ነው። ከሰርኩኝ ምናምን እኛ አይመለከተንም። አክቹአሊ እኔ ምን አቀባይ መክሰር አይደለም። ለምን ከፈለክ ድብጥ ማጣ አይጠፋም። who cares? ገና የቤተ ክርስቲያን አምላክ ይፈርዳል። እያንዳንዳችሁ ኮሚሽን ምሰሩ ቤተ ክርስቲያን ላይ ገና ግማሾቻችሁ ኩላሊታችሁን ታሳጥባላችሁ። በቅርብ ጊዜ ጠብቁ። ግማሾቻችሁ ቤተሰቦቻችሁን ታስቀብሩበታላችሁ። ከቤተ ክርስቲያን ዘርፈሽ የወሰድሽውን እናት አባትን ታስቀብርበታለህ ነው ማለት። ልጅህን ታስቀብርበታለህ። ራስህ ጉበትህና ኩላሊት ይታጠብበታል። ጠብቀኝ። እግዚአብሔርማ በእውነት አለ፣ በዙፋኑ አለ። ይሄው በእሸቱ መጣ አሳየን። ገና ባንክራፕሲማ ገና ነው። እኔ በዚህ ጉዳይ ላይ አንድ ጥያቄ አለኝ። ይሄ ቤተክርስቲያን ላይ ገቢ ማሰባሰቢያ ላይ ኮሚሽን ተቀብሏል የሚለው ጉዳይ ላይ ማለት ነው። እሸቱም እንዳልተቀበለ ምንም አይነት ነገር ገንዘብ እንዳልወሰደ ተናግሯል። ካልወሰደ እውነት ስሙ ሲጠፋ ለምን እነዛ ቤተክርስቲያኖች ዝም ይላሉ? ልጃችን ለቤተክርስቲያናችን ገቢ ሰበሰበ እንጂ እሱ ምንም አይነት ገንዘብ ከኛ የተቀበለው ነገር የለም ለምን አላሉም? እሱን ለምን ፕሮቴክት አላደረጉም እንደዚህ ስሙ ሲጠፋ? ይሄ ጥያቄ አለኝ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ቪዲዮ እንደተመቻችሁ ምንም ጥርጥር የለኝም። ያው ጉንፋን ይዞኝ ነው ቪዲዮ የቀረስኩት። እስካሁን ድረስ አይታችሁ ላይክ ያላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።